ሰላም ጤና ይስጥልን። እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሐኪም መልኬ ነኝ። ይሄን ወርቅ የሆነ መድኃኒት እንዴት አያችሁት? ወርቅ ከወርቅ በላይ ነው። ይህ እጽዋት አይነ ጥላ፣ ርኩስ መንፈስ፣ አጋንንት፣ ገርጋሪ አጋንንትን በአጠቃላይ ከሰው ልጅ እስከ መጨረሻው የሚፈውሰው የሚያድነው ሙሉ በሙሉ የሚያድነው አንደኛው ግባታችን ይሄ ነው። የዚህን መድኃኒትነት የሚያውቀው የኛም ቤት የሚያውቅ ሰው ነው። ብዙዎች ብዙ ቦታ ደክመናል ምትሏላችሁ። ያው ከድካም ነው ውጤት ያለው። ነገር ግን የኛም ቤት ሳይሆን የትም ባይሄዱ ይመረጣል። እኛ የምናዘጋጃቸው መድኃኒቶች ሙሉ በሙሉ የሰው ልጅ ከርኩስ መንፈስ ከአጋንንት የሚፈውሱ ናቸው። ሁለተኛ ይሄ ርኩስ መንፈስ አይነ ጥላ ገርጋሪ አለብኝ ብላችሁ ወደ ሕክምና ተቋም የምትመጡ በአንደኛ ደረጃ ባታደርጓቸው የሚመረጥ ጨጓራዬን አመመኝ ብላችሁ መንፈሱ እንዲያዝ ከፈለጋችሁ፣ መንፈሱ ከእናንተ እንዲወገድ ከፈለጋችሁ በአንደኛ ደረጃ ጨጓራዬን አመመኝ ብላችሁ ተልባ ይሄ ገንፈል አድርጎ የምትጠጡት ነገር እሱን ብታቆሙ። ለምን? መንፈሱ ይደበታል። አንድ ሁለተኛ ይሄ ራሴን አመመኝ ራሳችሁን ያማችሁና የሆነ ነገር ሲሰማ ይሄ ማስታገሻ ክኔ ብላችሁ ተወፍሩትን እሱን ነገር ባትጠቀሙ። ለምን? መንፈሱ ይደበቃል። ሁለተኛ ሽንት የላችሁ ነገር ሽንት ያሰኛቸዋል። መንገድ ላይ እንድትሸኑ የሆነ ሆቴል ገብተው የሆነ ቦታ እንድትሸኑ አይነት ነገር ያስገድዳቸዋል። ሳትሸኑ ብትመጡ ይመረጣል። ስትሸኑ መንፈሱ እዛው ነው የሚቀረው። ልክ ወደ ተቋሙ ትክክለኛ ልድን ነው ብላችሁ ከሄዳችሁ እነዚህ አይነት ስሜቶች ስለሚያሳያችሁ ይሄ የመንፈሱ ባህሪም ስለሆነ በቀጥታ ይሄ ነገር እናንተን ስለሚያሳይ በቀጥታ ከመጣችሁ መንፈሱ ይወገዳል። አጋንንት አቅም የለውም። የፈለገ የተለያየ ስም እንስተው አጋንንት አቅም የለውም። ከዝም በታች ነው ይወገዳል። እኛ ጋር በመቶዎች አለ በሺዎች የሚቆጠር ህዝብ ነው ያለው በርኩስ መንፈስ በአይነት ነው የሚወገድ የሚዱ እዚህ ቦታ ነበርኩ ተደብቄ ነበር እንደዚህ ነበርኩ እንደዚህ ቦታ ይሄር ነበር ለዚህ ሀገር ሄዶ ነበር እንደዚህ አንዳንድ የሆነ ገዳም የኔ አልወር የኔ አላመት ተቀምጫለሁ። ነገር ግን ከዛ ከወጣው በኋላ ያ ስሜት ተመለሰ ምትሉት አላችሁ። ለምን? መንፈሱ ውጭ ስለሚጠብቃችሁ ነው። ጸበል ላይ ሲገባ ምን ነገር አይለኝም። ጸበል ገብቼ ከወጣው በኋላ እንደዚህ ስሜት አለ ምትሏል። ለምን? የሆነ ቦታ ላይ ሽንት እዛ ላይ ነው የሚቀረው። ቀጥላችሁ ከሄዳችሁ ይያዛል። አጋንንት አቅም የለውም። የእናንተ ጥንካሬ ነው የሚወስነው። ያው የሰው ልጅ ለፈተና ነው የተፈጠረው። ማግኔት ማጣት፣ ድህነት፣ ጥጋብ፣ ራብ፣ ክረምት፣ በጋ፣ ዝናብ እነዚህ ሁሉ እንዳሉ የሰው ልጅ ህይወት እንደዚህ ይፈራረቃል። ያለ ነው። ሁሉም በሁላችን ላይ ያልፋል። ስለዚህ የርኩስ መንፈስ አጋንንት ያለባችሁ ኢየሩሳሌም የባህላዊ ሕክምና ምርጫችሁ አድርጉ። ምርጥ መድኃኒት ነው ያለን። አስተማማኝ መድኃኒት፣ የማያዳግም መድኃኒት ነው ያለን። እንሰጣችኋለን፣ አዘጋጅተናል። ከኛ ቤት 2 ቀን ነው የምትመጡት። አንደኛ ለመመርመር ችግሩ ለማየት፣ ሁለተኛ ይዞ ለመሄድ ይዘጋጅ ካላችሁ ወደ ቤታችሁ መሄድ ትችላላችሁ። 3 ቀን 4 ቀን እኛ ቤት የተመላለሰ የለም። ተመላለሱ የሚል ከስተምርም የለም። እርግጠኛው ነኝ ካለ መናገር ይችላል። እርግጠኛው ነኝ ለመናገር እንዲሁ በሌላ ምክንያት ሊመጣ ይችላል እንጂ በዚህ ኬዝ እንደዚህ ሆኖ እንደዚህ ሆነ ብሎ የሚመጣ የለም። ምናልባት በአመት 3 ሰው 2 ሰው እንደዚህ ሊኖር ይችላል በተለያየ መልኩ። ያው ይሄን ነገር ስትጠቀም አልተመቸኝ እንደዚህ ወቅ እንደዛው ሊል ይችላል። እርኩስ መንፈስ አጋንንት አሁንም ከዝም በታች ነው። አመሰግናለሁ። ኢየሩሳሌም የእጽዋት የባህላዊ ሕክምና አንድ እርምጃ ወደፊት 2 ቦታ ይገኛል። አንደኛው ጎንደር ከተማ ቀበሌ 18 ሸዋ ዳቦ መሻላ ህንፃ ጀርባ፣ ሁለተኛው አዲስ አበባ ጎሮ አደባባይ ኦሮሚያ ህብረት ስራ ባንክ ያለበት ሁለተኛ ላይ እንገኛለን። አላማችን ምስራቅ አፍሪካ ካሉ የባህላዊ ሕክምና በፈዋሽነትም በጥራትም ቀዳሚ ሆኖ መገኘት ነው። እናመሰግናለን። ሼር ፎሎ እያደረጋችሁ